የአብይ ጾም ሁለተኛ ሳምንት ስያሜ ቅድስት በመሆኑ ጌታችን ክርስቶስ ጾምን የጀመረበት ቀን ናት። በደንብ እንድንማርበት የርዕሰ አድባራት ደብረ ሰላም ቅድስት ማርያም የስብከተ ወንጌል ኃላፊ ሊቀ ጉባኤ ጌታሁን ደምጸን ይዘን ቀርበናል። አብራችን ቆዩ። እንኳን ደህና መጡ። የመጀመሪያው ጥያቄያችን ጌታችን ዛሬ ከሆነ ጾሙ የጀመረው እኛ ለምንድነው ያሳለፈው ሳምንት የጀመረው? እሺ እንግዲህ ጌታችን ኢየሱስ ክርስቶስ የጾሙን የጀመረው በቅድስት በሚለው አሁን በዛሬው ሳምንት ነው። እንግዲህ ያው የጾመውም 40 ቀን ነው የጾመው። 40 ቀን የጾመበት ምክንያት በብሉይ ኪዳን ቅዱሳን ነቢያት 40 ቀን ይጾሙ ስለነበረ የነሱን ጾም አማናዊ እንደሆነና እነሱ ለጾሙት ጾም ዋጋ ሰጪ መሆኑን ለመግለጥ ነው እና አብይ ጾም በብሉይ ኪዳን ለተጾሙ አጽዋማት ምስክር ማረጋገጫ ነው። ወደፊትም በሐዲስ ኪዳን ለሚጾሙ አጽዋማት ደግሞ በር ከፋች አብነት መሰረት ሆኖ የሚያገለግል ትልቅ ጾም ነው። ሌሎቹ አጽዋማት ፍጡራን የጾሙት ጾም ሲሆን አብይ ጾም ግን ፈጣሪ የጾመው ጾም ስለሆነ ሌሎቹ ቅዱሳን ዋጋ እናገኝ እንጸድቅ ብለው ነው፣ በእግዚአብሔር ዘንድ ክብር እናገኝ ብለው ነው። አምላካችን ግን ጾሙን የጾመው ክብር አገኝበታል ብሎ አይደለም። እሱ ክብር አይል በባህሪው ክቡር ነው። ጸድቅ አይል በባህሪው ጻድቅ ነው፣ ጻድቀ ባህሪ ነው። ነገር ግን የጾመው ለአብነት ወደፊት ጾሙ የሚለን ነውና እሱ ሳያደርግ ቢያዘን ትእዛዙ ርት ፍትህ አይሆንምና ሰርቶ ለማሳየት አድርጎ ለማሳየት ጾሙ ብሎናል። ስለዚህ ወደ ጥያቄው ሲሄድ እኛ 55 ቀን ነው የምንጾመው፣ እሱ ግን 40 ቀን ነው የጾመው። ሁለቱን ሳምንት ወይም 15 ቀናትን ከየት አምጥተን ነው ያልን እንደሆነ 8 ቀን ወይም አንዱን ሳምንት ከመጀመሪያው አንዱን ሳምንት መጨረሻው ላይ አባቶቻችን ጨምረውበታል። የመጀመሪያው ሳምንት ዘወረደ የተባለው ማለት ነው አንደኛ ለዚህ ለጾሙ መቅድም መግቢያ እንዲሆን ነው። ማንኛውም ለምሳሌ በመጽሐፍም ወደ ዋናው ከመገባቱ በፊት መጀመሪያ ምን አለ? መቅድም አለ፣ መግቢያ አለ። ተአምርም ሲነበብ መጀመሪያ ከተአምሩ በፊት ምን ይነበባል? መቅድሙ ይነበባል። ልክ ወደ ጌታችን ጾም ከመገባቱ በፊት ምእመናን ጾሙን የበለጠ እንዲዘጋጁ አንዳንድ ጊዜም በንስሐ ሕይወት ውስጥ ያሉት ንስሐቸውን ያልጨረሱ እንኳን ምእመናን ቢኖሩ ንስሐቸውን እንዲጨርሱ ተብሎ አባቶቻችን ይሄንን ሳምንት ጨምረውበታል እንደ መግቢያ እንዲሆን። ሌላም ታሪክ አለው። የህርቃል ጾም ተብሎ ይጠራል። እሱ ታሪኩ ሰፊ ነው። እሱን ለመተረካውን ጊዜው አይበቃም። ዞሮ ዞሮ ግን ዘወረደ የተጨመረበት ምክንያት ትልቁ ለጾሙ መግቢያ መንደርደሪያ እንዲሆን ነው። የመጨረሻው ሳምንት ላይ የተቀጠለው ሰሙነ ሕማማት ነው። ይኸውም አይሁድ ጌታን ለመስቀል ሞት ምክር የመከሩበት፣ እሱን ለመግደል የተሰበሰቡበት የተወያዩበትና ለመስቀል ሞት እንዲበቃ ውሳኔ ያስተላለፉበት ስለሆነ ቅድስት ቤተክርስቲያን የጌታ ምክረ ሞቱ የተፈጸመበትን በሐዘን በትካዜ በጥልቅ እንባ ታስባለች ማለት ነው። ስለዚህ ከመጨረሻው ሰሙነ ሕማማት አንድ ሳምንት ተጨመረ፣ ከመጀመሪያው ደግሞ ዘወረደ የሚለው አንድ ሳምንት ተጨምሮ ነው። ሊቃውንቱ መተርጉማኑ 15 ቀን ሌላው ምክንያት 15 ቀን የተጨመረበት በዚህ በ55 ቀናት ውስጥ ቅዳሜና እሁድ አሉ። ስለዚህ ቅዳሜና እሁድ ምንም እንኳን የጥሉላት ምግቦች ባንመገብም ዞሮ ዞሮ ጠዋት ስለምንበላ ጠዋት ስለምንመገብ በሰንበት መጾም ስለማይገባ የነዚህ የቅዳሜና እሁድ ካሳ እንዲሆኑም ጭምር ነው ይላሉ። ስለዚህ የቅዳሜና እሁድ ካሳ ምትክ እንዲሆኑ ከመግቢያው አንድ ሳምንት ከመጨረሻው ደግሞ አንድ ሳምንት ተጨምሮበታል ማለት ነው። ጠቅላላ
15 ቀን የተጨመረው ማለት ነው። ያጿጿሙም ስልት የተለያየ ነው። ዘወረደ እስከ 12 ሰዓት ነው የሚጾመው። ለምን የተነሳ ሀያንም ጾም ስለሚጨመር ነው። እንደገናም ደግሞ ወደ ጾሙ የምንገሰግስበት ስለሆነ ወደ ጌታችን ጾም እንገባበት ስለሆነ ከዚህ የተነሳ ዘወረደ 12 ሰዓት ይጾማል። ከቅድስት ከሆሳዕና ያለው 11 ሰዓት፣ ሰሙነ ሕማማት ደግሞ 13 ሰዓት፣ ቅዳሜ ደግሞ አክፍሎት ወይም ቅዳሜ ሱር ተብላ የምትጠራው አክፍሎት ውሎ ማደር ማለት ነው። ያው እናከፍላለን ማለት። ስለዚህ አብይ ጾም በስንት ወገን ነው የሚጾመው? በአራት። ዘወረደ ለብቻው ነው፣ 40 ቀን ለብቻው ነው፣ ሰሙነ ሕማማት ለብቻው፣ ቅዳሜና ሱር ለብቻው ነው የሚጾሙት። ይሄ ማለት ምንድነው? ሰዓቶቹ የተለያዩ ናቸው ማለት ነው። እሺ፣ ወደሚቀጥለው ጥያቄያችን ቅድስት ማለት ምን ማለት ነው? እሺ፣ ቅድስት ማለት ቃሉ የግዕዝ ነው። ቀደሰ፣ አከበረ፣ ለየ፣ አጸና፣ አነጻ ማለት ነው። ቅድስት ማለት በሴት አንቀጽ ነው። የነጻች፣ የጸናች፣ የከበረች፣ የተለየች ማለት ነው። እንግዲህ ዕለቲቱን ነው ቅድስት የሚላት። ዕለቲቱ ደግሞ ጌታችን ኢየሱስ ክርስቶስ የጾመባት ወይም ጾምን የጀመረባትን ቀን ነው ቅድስት ብሎ የሚጠራት እና ለምን ቅድስት ተባለች? ያው ጌታችን አምላካችን ለጾሙ የለያት የመረጣት ቀን ስለሆነች ነው ቅድስት የተባለችው እና ቅዱሱ እግዚአብሔር ኢየሱስ ክርስቶስ ጾምን የጀመረባት ሱባኤውን የጀመረባት ዕለት ስለሆነች ዕለቲቱ ከዕለታት ሁሉ የተለየች የከበረች የጸናች ዕለት ስለሆነች ቅድስት ተብላለች። እንግዲህ በዚህ ሳምንት ቤተክርስቲያናችን ስለ ቅድስና የምትሰብክበት ሳምንት ነው። እንግዲህ ቅድስና ሲባል ያው የንጽህና፣ ጽናት፣ ልዩነት፣ ክቡርነት ማለት ነው። ስለዚህ የቅድስና ምንጭ እግዚአብሔር ነው። እግዚአብሔር ቅዱስ ነው። ቅድስናውም የባህሪ ገንዘቡ ነው። ተዋግቶ ተሟግቶ ወድቆ ተነስቶ ጾሞ ጸልዮ ያገኘው ሳይሆን ከማንም ያልተበደረው ከማንም ያልተለቀተው ያልተዋሰው ከባህሪው የሚገኝ ነው። ሌሎቹ ቅዱሳን ቢባሉ ወድቀው ተነስተው ጾሞ ጸልየው በፈጣሪያቸው ኃይል ነው ቅድስናን የሚያገኙት። አምላካችን ግን ቅድስና የባህሪ ገንዘቡ ስለሆነ በባህሪው ቅዱስ ነው። እሱ በባህሪው ቅዱስ እንደሆነ ሁሉ የሱ የሆነ ሁሉ ቅዱስ ነው። ለምሳሌ ስሙ ቅዱስ ነው። ቅዱስ ወግሩም ስሙ ይላል። ስሙ የተፈራና የተለየ ገናና ቅዱስ ስም ነው ይላል። ስለዚህ ስም ደግሞ አካሉ የሚወከልበት ነው፣ ማንነቱ የሚወከልበት ነው፣ ባህሪው የሚወከልበት ስለሆነ ስለዚህ እግዚአብሔር ማንነቱ፣ አካሉ፣ ባህሪው ቅዱስ እንደሆነ ሁሉ ይሄንን አካል ይሄንን ማንነት የወከለ ስም ደግሞ ስሙ ቅዱስ ነው። እግዚአብሔር ቅዱስ ነው። ኢየሱስ ክርስቶስ የሚለው ስሙ ቅዱስ ነው። ሥላሴ የሚለው ቅዱስ ነው። አብ የሚለው ወልድ፣ መንፈስ ቅዱስ የሚለው ቅዱስ ነው። በአጠቃላይ በአንድነቱም ሆነ በሶስትነቱ የሚጠራበት ስሞቹ ቅዱሳን ናቸው። ስሙ ብቻ አይደለም፣ ቃሉም ቅዱስ ነው። ከእግዚአብሔር አፍ የሚወጣው ቃሉ፣ ወንጌሉ፣ ትእዛዙ፣ ሕጉ፣ ስርዓቱ ሁሉ ቅዱስ ነው። ምን ይላል? በማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ደቀ መዛሙርቱን ከምስራቅ እስከ ምዕራብ ቅዱስ የሆነውን ዘላለማዊ ወንጌሉን ይሰብኩ ዘንድ በእጃቸው ላከው ይላል። ስለዚህ ቅዱስ የሆነውን ወንጌሉ ይለዋል። ወንጌሉ ቅዱስ ነው። ለምን ቅዱስ ተባለ? የፈጣሪ ቃል የፈጣሪ ትእዛዝ ስለሆነ ከፍጡራን ቃል፣ ከፍጡራን ድርሰት፣ ከፍጡራን መጽሐፍ ሁሉ የተለየ ነው። የፍጡራን ድርሰት የሚሰረዝ፣ የሚደለዝ፣ የሚሻሻል፣ የሚለወጥ፣ የሚናወጥ ነው። ከጊዜ በኋላ የሚሻር ነው። የአምላካችን ቃሉ ግን አይሻርም፣ አይለወጥም። ራሱ በወንጌሉም ተናግሯል። ሰማይና ምድር ከሚያልፍ ቃሌ ከምታልፍ ሰማይና ምድር ቢያልፍ ይቀላል ብሏል። ከቃሌ አንዲቱ ነጥብ ከምትወድቅ ሰማይና ምድር ቢያልፍ ይቀላል ብሏል።
ስለዚህ የአምላካችን ቃሉ ወንጌሉ የጸና የነጻ ነው። የእግዚአብሔር ቃላት ንጹሐት ናቸው ይላል። እንደ ብር የነጠሩ እንደ ወርቅ የነጠሩ ናቸው ይላል። የእግዚአብሔር ቃላት ነውር ነቀፋ የማይገኝባቸው ስለሆኑ እንደዚሁም ምስጋናውም ቅዱስ ነው። እሱ የሚመሰገንበት ምስጋና ማንም አይመሰገንበትም። የእሱን ምስጋና ለፍጡር አይሰጥም። የእሱ ምስጋና የባህሪ ምስጋና ነው። የአምልኮት ምስጋና ነው። የጌትነት የፈጣሪነት ምስጋና ነው። የእሱን ምስጋና ወስዶ ለሌላ ለፍጡር መስጠት አይገባም። ስለዚህ የእኛ ቤተክርስቲያን ምንም እንኳን ቅዱሳን ጻድቃን ሰማዕታትን ነቢያት ሐዋርያትን ብታመሰግንም ለነሱ የምትሰጠው ምስጋናና ለፈጣሪ የምትሰጠው ምስጋና የተለየ ነው። ለሱ የምትሰጠው ምስጋና የባህሪ ገንዘቡ ነው። ሁሉን አድራጊ የሁሉ ምንጭ እሱ መሆኑን አምና ጌትነቱ ፈጣሪነቱን አምና አድራጊ ፈጣሪ ሰራኢ መጋቢ መሆኑን አምና የምታመሰግነው ነው። ሌሎቹ ቅዱሳን የምታመሰግነው ከሱ የተነሳ የሱ ወዳጆች ናቸው ብላ የሱ ባለሟሎች እሱ ያከበራቸው ናቸው ብላ በጸጋ ያገኙትን ክብር አሜን ብላ ተቀብላ እግዚአብሔር እንዳከበራቸው ማክበር ስላለባት የክብር ምስጋና የጸጋ ምስጋና ታቀርበላቸዋለች ማለት ነው። ስለዚህ ምስጋናው ቅዱስ ነው ማለት ነው። መቅደሱ ቅዱስ ነው። ከዚያም በኋላ ደግሞ ብዙ እሱ የለያቸው ለራሱ ዓላማ ለራሱ አገልግሎት የለያቸው አሉ። ለምሳሌ ከፍጡራን መካከል ቅዱሳን መላእክትን ለብቻ ለይቷቸዋል። ከዲያብሎስና ከሰራዊቱ ለይቷቸዋል። ከሰዎች መካከል እመቤታችን ለይቷታል፣ ቀድሷታል። እንዲህ ያን እንግዲህ ነቢያትን፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ጳጳሳት፣ ኤጲስቆጶሳትን፣ ቀሳውስት፣ ዲያቆናትን፣ ካህናትን፣ ነገስታትን እነዚህን ሁሉ እንግዲህ እግዚአብሔር ለራሱ ዓላማ ለራሱ ለሚፈልገው አገልግሎት ይለያቸዋል፣ ያከብራቸዋል፣ ያጸናቸዋል፣ ያነጻቸዋል እና ስለዚህ በአጠቃላይ የሱ የሆኑት ሁሉ ቅዱሳን ተብለው ይጠራል። ለምሳሌ እሱ ብቻ አይደለም፣ ሰዎች ብቻ ሳይሆን ራሱ ግዑዛኑ ለምሳሌ በቤተ መቅደስ ካህናቱ የሚለብሱት ልብሰ ተክህኖ፣ ጻሕሉ፣ ጽዋው፣ መቅረዙ፣ መሶበ ወርቁ በአጠቃላይ ግድግዳው፣ መጋረጃው፣ ሁሉ ነገር በቤተ መቅደሱ ያሉ አገልግሎት የሚሰጡት በሙሉ ቅዱሳን ናቸው። እነሱን የሚነካ ሁሉ ይቀደሳል፣ ይባረካል። ስለዚህ እግዚአብሔር ቅዱስ ከመሆኑ የተነሳ የሱ የሆነ ሁሉ የኔ የሚለው ሁሉ ቅዱስ ነው ማለት ነው። ስለዚህ ቅዱስ ማለት ይሄ ነው። እኛም ቅዱስ ለመሆን ወይም ቅዱሳንን ለመምሰል ምን ይጠበቅብናል? ምን አይነት እርምጃዎችን ልንወስድ እንችላለን? ጥሩ ጥያቄ ነው። መቼም ሰዎች ነንና አባቶቻችን እንደሚሉት ሰው ሆኖ እንጨት ሆኖ የማይጤስ ሰው ሆኖ የማያብስ ብረት ሆኖ የማይዝግ ሰው ሆኖ የማይበድል የለም ይላሉና ሰዎች ነን፣ እንበድላለን። ግን አንድ ሰው ሲቆሽሽ እንደሚታጠብ ሻወር ወስዶ ገላውን ሰውነቱን እንደሚያጠራ እንደሚያጥብ ሁሉ በመንፈሳዊ ሕይወትም ወደ ቀደመው ቅድስናችን ለመመለስ ወደ ቀደመው ንጽህናችን ወይም ወደ ክርስቶስን ወደ መምሰል ለመመለስ እግዚአብሔር አንድ መንገድ ሰጥቶናል። እሱም ንስሐ ነው። ንስሐ የበደለውን እንዳልበደለ ዘማዊውን ድንግል የምታደርግ ልዩ ምስጢር ናት። የእግዚአብሔር ጸጋ ናት። በዚች ምድር ላይ ንስሐን የሚገዳደር ንስሐን የሚያሸንፍ ኃጢአት የለም። ምንም ኃጢአት ይሰራ፣ ምንም በደል ይፈጸም፣ በንስሐ የማይታጠብ ንስሐ የማያስተሰርየው ወይም ንስሐ የማያስወግደው ኃጢአት በምድር ላይ የለም። መቼም ትልቁ ኃጢአት የሚባለው ክርስቶስን መስቀል ነው። ክርስቶስን ከመግደል ከዚህ በላይ ምን አለ? ፈጣሪን ከመግደል፣ ፈጣሪን በፈጣሪ ላይ ከመሳለቅ፣ በፈጣሪ ላይ ምራቅ ከመጥፋት ምን በደል አለ? በፈጣሪያቸው ላይ ምራቃቸውን የተፉ እንኳን ሳይቀሩ
ለንስሐ ጥሪ ተደርጎላቸው ንስሐ እንዲገቡ አምላካችን የሚያደርጉትን ያቁምና ይቅር በላቸው ተብሏል ብሎ ጸልዮላቸዋል። ስለዚህ በንስሐ እየታደስን እየተወለወልን እየታጠብን ቅድስናችንን መጠበቅ ቅድስናችን እንዳይወሰድብን ማጽናት እንችላለን ነው። ስለዚህ ንስሐን የሰጠን እግዚአብሔር ይክበር ይመስገን እያልን ዘወትር ንስሐ እንድንገባ የዛሬውን ኃጢአታችሁን ለነገ አታሳድሩት፣ የዛሬውን ኃጢአታችሁን ዛሬውኑ ተናዘዙት። የሚናዘዝባት እሱ ስርየተ ኃጢአት ያገኛል፣ ጸጋ እግዚአብሔርን ይቀበላል፣ ቅድስና ይጎናጸፋል። ስለዚህ ቅድስናችንን ለማደስ ቅድስናችንን ለማስመለስ አማራጭ የሌለው መንገድ ንስሐ ነው። ንስሐ የማይዋጀው ኃጢአት የለም። ስለዚህ ንስሐን የሚያሸንፍ ንስሐ ለመግባት ብቻ ሌላ ምንም ነገር የለም። ስለዚህ ንስሐ በመግባት ቅዱስ መሆን ይቻላል ነው። ያው ቅድስና እንግዲህ በአንድ ጊዜ እንደው ልክ እንደ ሮኬት የሚተኮስ አይደለም። በአንድ ጊዜ ቅዱስ መሆን የሚቻል አይደለም። በጾም በጸሎት በትህርምት በተጋድሎ ከቀን ወደ ቀን ከጊዜ ወደ ጊዜ የሚያድግ በፕሮሰስ የሚገኝ እንጂ በአንድ ጊዜ እንደ መብረቅ ግማድ ቶሎ ቡግ የሚል አይደለም። ቅድስና በጊዜ ነው። ልክ አሁን ይሄ ሰውነታችን አካላችን በየጥቂቱ እያደገ በጡንቻ እየፈረጠመ በቁመት እየረዘመ እንደሚመጣ ሁሉ ሰውነታችን የነፍሳችንም ቁመት የነፍሳችንም ባህሪ እንደዚሁ ቀስ በቀስ ነው ቅድስናን የምትጎናጸፈው። ስለዚህ አሁን እኛ ዛሬ ጻድቃን ሰማዕታት ብለን ቤተክርስቲያን ሰይመን ጽላት ቀርጸን የምናከብራቸው የምናመሰግናቸው ክብር የምንሰጣቸው አባቶቻችን እናቶቻችን ቅዱሳንና ቅዱሳት በአንድ ጊዜ ያገኙት አይደለም። ብዙ ተጋድሎ ፈጽመው ነው በበረሃ በጾም በጸሎት ተወስነው ከኃጢአት ርቀው እየወደቁ እየተነሱ ንስሐ እየገቡ ሶሎሞን እንደተናገረው ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል እንዳለው እየወደቁ እየተነሱ ነው ከቅድስና ማዕረግ የደረሱት። ስለዚህ ቅድስና በአንድ ጊዜ የሚገኝ አይደለም፣ በሂደት ነው፣ በሂደት የሚመጣ ነገር ነው። ስለዚህ ንስሐ እየገባን ከንስሐ የማንርቅ ከሆነ በንስሐ ህይወት ውስጥ ደግሞ የበለጠ ምግባር ትሩፋት እየጨመርን ስንሄድ ቅድስናችን የበለጠ እያደገ ይመጣል ማለት ነው። ይህ የመጨረሻ ጥያቄያችን ነበር። አባታችን በጣም እናመሰግናለን።